በጣም እንጂ ያው ወንድሙ ደስ ብሎናል። ያው ይሄ መንገድ ሁሉ በጣም ተጨናንቀን ነበር። አሁን በሰላም እንኳን ገባክ። ይሄ ያንተ ግብዣ ነው። እሺ ሁሉ ነገር ነው አዘጋጀ ነው። ብቻ አንተ አሬ እንደነሱ የሚገባ አይደለም ግን አዎ ያው እንደ አቅማችን ነው። እንደ አቅማችን ያው ብዙ ነገር ስለሆነ አዎ ሰልቤት ነው ያለ ነው። እንደ አቅማችን ደግሞ ይሄ ሚሳ አዘጋጅተናል። ሲመለስ ደግሞ ከዚህ ያባሳ ሲትመረድማ ያው ሲትመለስ ብዙ ነገር ነው የምንጠብቀው ሰርተን አበላሽ ያው ታንክ ዩ ይሄ ሁሉ አዘጋጀችኝ ጎደኛዬ ናች። ግብዣ ይሄ ግብዣ ሁሉ ጎደኛዬ ናች የጋበዘችልኝ የወንድሜ ፋንታ እኔ እበላለሁ። እንግዲህ ምን ይደረጋል ደግሞ እንድትበላው ቁጠር አይደለ? እንደበላው ቁጠር አዎ እንደበላው ቁጠር። ሆ የሚጠጥ ደግሞ መጠጣው ከፈለክ ነገር ወስዳይ ትጠጣለህ። አንተ የምትወደው ነገር ጻፍልኝ እኔ እጠጣለሁ ወስጄ አንተ ፋንታ። እሺ ይሄ ይመስላል። ቡናም አለ የአዋሻ ቡና የአዋሽ ጀበናም በቃ ይሄ ይመስላል። ግብዣችን ተደስተናል። እንግዲህ ማለት በጣም ደስ ብለዋል። እንግዲህ አንቺም ነይ ግቢ ደስታሽ ስለሆነ እንግዲህ እየቀረጸ ነው። እሺ አንዴ ላጉርሰው ማን እሱን እሺ ያው ከመንገድ ስትመጣ ነው እያጎረሰብኝ ከአንዴ አንተ ጉርሻ ነው እንዴ አንቺ ለኔ መጉረሱ ትተኝ ለራስሽ እኔ እኮ ጠብቄ ነበር። ሆዳ ይሄ ደግሞ የኔ ፋንታ ነው። የኔ ፋንታ ሌላ ሰው ነው የሚበላው እኔ አይደለም። አቤት 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 ጂሚት ባይቆ ይጣፍጣል ግን ወጥ የኔ ፋንታ ነው የሚያጎርስልሽ። እሺ አመሰግናለሁ። የኔ ፋንታ ነው። ይሄው ጎደኛዬ ያጎረስኳት ጉርሳ ግን አይችልም። አቤት አቤት ነው የሆቴል ምግብ። አዎ እጇ በጣም ነው የምትመው። ከዛ ላይ አስባ ሁሉ ይሄ ሁሉ እየሰራች በጣም ደክማ። ኧረ ሁላችንም ነው ያዘጋጀነው። ተባረኪ። በጣም ነው የሚያመሰግንልሽ። ልክ እንደ አንቺ ህይወትም የምትደስቲ ነገር ይሁንልሽ። አሜን የኔ ቅመም አሜን አሜን። እሺ በቃ አሁን ወደ ግብዣችን አዎ ያ